የምር አፕወርክ ውሸት ነው? አስቡት፣ 2 ወይም ከዛ በላይ ክላይንት እናንተን ለመቅጠር ትልቅ ፈንድ ሲያቀርቡላችሁ ምንም ጥያቄ የለውም መልሶቻችሁ ማይ ድሪም ካም ትሩ ነው ሊሆን የሚችለው። እጅግ በጣም ብዙ ሰው አፕወርክ ላይ ፌል ያደርጋሉ። እንዴት ክላይንት ማግኘት እንዳለባቸው አያውቁም። በዚህ ፕላትፎርም ጥቂት የማይባል ገንዘብ ሰርቻለሁ። ምናልባት አሁን ላለሁበትም ደረጃ አፕወርክ ትልቁን ቦታ ይይዛል። በዚህ ቪዲዮ መጨረሻ ምናልባት ስለ አፕወርክ ያላችሁን አመለካከት ኮምፕሊትሊ ስለሚቀይር ቪዲዮን እስከ መጨረሻ ተከታተሉት። እሺ አሁን ወደ ገደለው ንግባ። አፕወርክ is not get rich quick scheme ፕሮሰስ የሚፈልግ ስራ ነው። ምናልባት ጓደኛችሁ በአንድ ፕሮጀክት 10-20 ዶላር ሲከፈለው አይታችሁ እኔም እንደሱ ካልተከፈለኝ ብላችሁ የምታስቡ ሰዎች ከሆናችሁ በጭራሽ አፕወርክ ለእናንተ አይሆንም። ምክንያቱም አፕወርክ ኒድስ ፕሮሰስ። ምናልባት ከገለጸው እንደሆነ አላውቅም፣ ከዜሮ አንስታችሁት የምታሳድጉት ልጅ ነው። ዊዛውት ኤኒ ስኪል ኦር ደግሞ ባክግራውንድ ሂስትሪ ወይ ደግሞ ወርክ ሂስትሪ ሳይኖራችሁ መታችሁ በአንዴ ብዙ ብር የምትሰሩበት አይነት ፕላትፎርም አይደለም። ምናልባት ቅድም ያልኳችሁ ልጅ ባክግራውንድ ሂስትሪ፣ ወርክ ሂስትሪ ወይ ደግሞ በክላይንት ሪፈር ተደርጎ የሰራ ሊሆን ይችላል። ዊዛውት ስኪል ወይ ደግሞ ወርክ ሂስትሪ ሳይኖራችሁ ከአንዳንድ ተነስታችሁ ይህን ያክል ገንዘብ ልሰሩበት የምችሉበት ወይ የለም። ኢቨን ላክ ራሱ እንዳለባ ምንም በዚህ አይነት ሰፊ ልዩነት እንደዚህ አይነት ሀፕል ሊያደርግ በጭራሽ አይችልም። ፕላስ የሚቀጥራችሁን ክላይንት በጭራሽ አይገኝም። ከመቶ 1000% እርግጠኛ ሆኜ የምነግራችሁ ነገር ቢኖር የሚቀጥራችሁን ክላይንት አይኖርም። በአጭሩ አፕወርክ ማለት ስኪል ያላቸው ታለንቶችን ከክላይንቶች ጋር የሚያገናኝ ትልቅ ፕላትፎርም ነው። ግን እንዴት ነው ስኪል ሳይኖረኝ አፕወርክ ላይ ገንዘብ ልሰራ የምችለው? እናንተ ነው ራሴን ልጠይቅ። ስኪል ሳይኖረኝ እንዴት ነው አፕወርክ ላይ ገብቼ ገንዘብ ላገኝ የምችለው ከሆነ ጥያቄያችሁ የኔ መልስ በጭራሽ አትችሉ። ግን አታስቡ፣ ስኪላችሁን በአጭር ጊዜ ውስጥ እንዴት አዳብራችሁ ስራ መያዝ እንደምትችሉ በዚህ ቪዲዮ መጨረሻ ስለምነግራችሁ እስከ መጨረሻ ቪዲዮን ተከታተሉት። አፕወርክ ስካም አይደለም። ክላይንቶች ኳሊቲ ያላቸውን ስራ ከፍለው የሚያሰሩበት በጣም ሌጂት የሆነ ፕላትፎርም ነው። ከዩኤስኤ ጀምሮ ዩሮፕ፣ አውስትራሊያ፣ አፍሪካ ከተለያዩ ሀገር ክላይንቶች ጋር ለመስራት ችያለሁ። ማንም ፕሮፋይል ብቻ ክሬት ስላደረጋችሁ መጥቶ የሚቀጥራችሁ ሰው የለም ወይ ደግሞ ክላይንት አታገኙም። በመቀጠል የራሳችሁን የሆነ ፖርትፎሊዮ ቢውል ማድረግ መቻል አለባችሁ። እውነቱን ለመናገር መጀመሪያ አካባቢ ሲጀምር ከየት መጀመር እንዳለብኝ ምን መጀመር እንዳለብኝ በጭራሽ አላውቅም ነበር። ግን እጅ አልሰጠውም። ብዙ ሰዓቴን ስኪሎችን ዴቨሎፕ በማድረግና የራሴን የሆነ ፖርትፎሊዮ ቢውል በማድረግ በደንብ ጊዜን ያጠፋውበት። አሁን ወደ ያለሁበት ላንጣችሁ። በጣም ከትላልቅና አሜዚንግ ከሆኑ ክላይንቶች ጋር የመስራት እድሉ ገጥሞኝ ነበረ። ስቲል አሁንም እየሰራሁበት ያለው ቢዝነስ ነው። አፕወርክ ከጀመርኩኝ በአጭር ጊዜ ውስጥ ከብዙ ክላይንቶች ጋር አብሬ በመስራት ኢቨን ፔመንቶችን ራሱ አውትሳይድ ኦፍ አፕወርክ እስከ መቀበል የሚያስችል ትረስት ቢውልድ አድርገን ለመስራት ይያለው። ጀማሪዎች ፔመንታችሁን እንደዛ ተቀበሉ እያልኩ አይደለም። ይሄ የራሴ ኤክስፒሪየንስ ነው። አፕወርክ የራሱ የሆነ ትልቅ ፕራይቬሲ ፖሊሲ ስላለው ጀስት ይሄንን ምናልባት በሌላ ቪዲዮ ላወራው ስላለው እናንተም ማንበብ ትችላላችሁ። አሁን አንድ በጣም ትልቅ ሚስጥር ልነግራችሁ ነው። ኔትወርኪንግ ኢዝ ኤቭሪቲንግ። ይሄንን በምሳሌ ላስረዳችሁ። አፕወርክ መስራት ከጀመርኩበት ቀን አንስቶ እስከ 1 ዓመት ዴዲኬትድ ሆኜ አፕወርክ ላይ ሰርቻለሁ። ከ3 ዓመት በፊት ማለት ነው። ከዛ በኋላ ከድሮ ከፈርስት ይር ጀምሮ አብሮኝ የነበረ ክላይንት ስቲል አብሮኝ የሚሰራ ክላይንት አለ። ያ ክላይንት በጣም ብዙ ክላይንቶችን ሪፈር አድርጎ ይልክልኛል። ይህ ማለት ዳይሬክት ሜሴጅ ዊዛውት አፕወርክ እኔ ጋር ሜሴጅ ይላክልኛል ማለት ነው። በዚህ መንገድ ኳሊቲ ስራ ብቻ በመስራት ክላይንቶችን በማስደሰት ብቻ በጣም ከብዙ ክላይንት በጣም ብዙ ክላይንቶችን ማግኘት ይችላል ዊዛውት አፕወርክ ማለት ነው። እና አፕወርክ ላይ ዴዲኬትድ ሆናችሁ ስትሰሩ ምናልባት የማታስቡት ኦፖርቹኒቲ ሊመጣላችሁ ይችላል። እኔ በግሌ አፕወርክን ልክ እንደ በር ነው የተጠቀምኩበት። ከዛ በኋላ በኔትወርኪንግ እጅግ በጣም ብዙ ክላይንቶችን ማግኘት ይችላል። በስተመጨረሻ የዚህ ቪዲዮ ትልቁ ሐሳብ አፕወርክ ውሸት ነው ለሚለው ኮምፕሊትሊ 100% ሌጂት ዌብሳይት ነው። በጣም ሰፊ እድል ልታገኙበት የምትችሉበት በጣም ትልቅ ዌብሳይት ነው። ግን ፕሮፋይል ክሬት አድርጋችሁ ክላይንት ወደ እናንተ እስኪመጣ የምትጠብቁበት አይነት ፕላትፎርም አይደለም። ዩ ኒድ ስኪል፣ ዴዲኬሽን፣ አቢሊቲ ቱ ትራስት እና ኔትወርኪንግ እጅግ በጣም አስፈላጊ ናቸው። እና ኦንላይን ላይ ገንዘብ መስራት የምታስቡ ወጣቶች ሁሉ ስኪል አዳብሩ። ስኪልን የት ላዳብር፣ በምን ላዳብር፣ እንዴት ላዳብር ብላችሁ የምታስቡ ሰዎች
እኔን የጠቀሙኝ 5 ስኪሎችን በቀጣይ ቪዲዮ ይዤላችሁ ስለምመጣ see you on the next video። ወዳችኋለሁ። ያ አሁን ትንሽ ፈታ እያልን ምን እንላለን? ሁላችንም ነቃ ብለን አንዴ ይሄንን ቨርስ አንድ ላይ እንላለን። skill does not happen overnight። ቻው ቻው።